ዩናይትድ ስለሆነ የበላው ቶተንሃም ፋሚሊስ የለሃል እንግዲህ ዛሬ መተናል we are back with a banger video ያራዳ ልጆች ዛሬ ዩናይትድ እንግዲህ ያለው አውሬው ዩናይትድ ከቶተንሃም ሲዝም ሆነን እስቲ ዩናይትድ ደጋፊዎችን ሰብሰብ አድርገናል እንግዲህ እዚህ ጋር ፕሌየር አለች ኳስ ተጫዋቹ አለች ያኪ እስቲ የሆነ ነገር ባያቸው ዋንጫው ማለት ዋንጫው እኛ ጋር ነው የምናስቀረው አየሁ እንት ማየው ዋንጫው የቶተንሃም ነው እስቲ ዮኒ ደጋፊ ያለው አውሬው የቶተንሃም አውሬው ልጅነቴ ቶተንሃም ልጅነቴ ዌል ፔፐር ይላሳያችሁ ዛሬ ማንቸስተር 2-0 ይሸነፋል አየሁ እንት ምን በቃ ብርቄ እኮ ናቸው ብርቄ ለኛ ነው መደገፍ ያለባችሁ ዛሬ አርሰናል ለምሳሌ የለንደን ቲም እንትን ደጋፊ ነው የማንቸስተር አይ ስለኳስ ቶተንሃም ዋንጫ ካሚበላ አርሰናል 50 ዓመት አይብዳል ማረን እንበላለን አዎ ይሄን ዋንጫ እንበላው እየሄድን ነው አብራችሁን እንዳይረሳ ላይክ ሼር ሰብስክራይብ ያው ዮኒስ ነገራቸው ላይክ ሼር ሰብስክራይብ እንዳይረሳ ይመቻችሁ አይስ እንግዲህ ሚኩ መታለች ውጤት ትንበያ ቀብራራው ስለዚህ 2-0 ካለቀ ማለት ነው ያ ዩናይትድ ያስራስተኛ ማሊያ ሸልመዋለሁ ያ ኪሲ አለው ኦሌ እንግዲህ ከተማውን ገና ሳበሉት እንግዲህ ከቀወጣችሁት ስበሉት አሰብኩት እንበላዋለን እራት አበሉም አምዳስ ትበላለህ የአርሰናል ደጋፊ የባምዳስን ቡሌ ትበላለህ እንግዲህ ጋይስ እየሄድን ነው ወደዛ ተከተሉን አሁን ጋይስ እንግዲህ ደርሰናል ባለው ዋንጫው አለች እንግዲህ ሲያዝም በከላላ ፍሪ ፕሮሞሽን እንደውም ሰራላቸው ይላል ቶተንሃም ይላል እዚህ ጋር እንግዲህ ጋይስ ደርሰናል ያኪ ውጤት አልገመትክም ውጤት 3-2 ምናሸንፍ ይመስለኛል ብዙ ጎል ምናኝ ይመስለኛል በጣም ጸዳ አንተ ኳስ ታውቃለህ እንግዲህ ስትሪምም ተገብቷል ያው ጾመን ታራለህ እንግዲህ እዚህ ጋር ገብቷል ምግብ ምናምን ልንበላላ ነው ምን ነው አየኸኝ ያኪ ረቦሽ ነው እንደሜ አልደርሳለ አጀንዳ የሆነ ሜኑ ምን ዳረገው አገላብጣ አጨረሰው ምንድነው አገላብጧ አይደል ለምዳን ማገላበጥ ምንድነው የምትወደው ምግብ ምንድነው አንተ ግን አበባን ኳሰጥከተክ የምትወደው ምግብ ምንድነው የልጅነት እዚህ ነው ቤቱ ወይን ይመስላል ቪው ደግሞ ጸዴ ነው በጣም አውሬ የሆነ ቪው ነው ያለው በጣም አውሬ ማለት ነው ስቲቭ ጎስት ይላል ዛሬ እንዴት ነው ማንን ለደግፊ ነው የመጣሽው ዛሬ ማንቺን መደገፍ ያለበት ለአርሰናል ደጋፊ ማንቺን ነው መደገፍ ያለበት ቶተንሃም ዋንጫ ከሚበላ እንዴ አርሰናል 50 ዓመት አይብላ ያንቺ አርሰናል ደጋፊ አይደልሽ እንዴ እንዴት ነው የማንቸስተር ደጋፊ የሆንሽ ዛሬ እንትን ነው መሰለኝ ዩናይትድ በቃ ይሻላል በቃ ለቶተንሃም ያለን ጥላቻ የኛ እንትን የለየም ተስፋ ነጭ ማሊያ ሲጀመር እና ደለማን እያልሽ ነው ዛሬ በቃ እንደምንም ዋንጫ ሲጀመር ጠላታችሁ ነው እንዲያነቀድ አቃል ዋንጫውንም አለኛ የወርቅ ዋንጫ ነው ያሰው ባይዘው ለኛ የወርቅ ዋንጫ የበለው ማን ነው ብቻኛው ቲ አርሰናል ኢንቪንሲብል የተሰጠው ካላወቅ ወቅ ዛሬ እንግዲህ ድል ለማንቸስተር ብለን ይሻላል ከቶተንሃም ይሻላል መልካም ድል ለማንቸስተር ይላል ምናምን አዘናል እስኪመጣ እየጠበቅን ነው ሌትስ ጎ ሰብስክራይብ አድርጉ አቆመት ባለ እንግዲህ ይሄ ልጅ ሊወድቅ ነበር ሚካ እንግዲህ በጣም እኛ የጠበቅነው በቃ እስከ 1000 ሰው ይመጣል ብለን ነበረ ጢም ብሏል በጣም ለተፈጠረው መግላላት በጣም ይቅርታ እንጠይቃለን አዎ ከበላነው በኋላ እንታረቃለን
ዋንጫው መጥቷል ይልሃል። የዩናይትድ ደጋፊ ፉከራው አንዴ ምን አለ ቆይ ቶትንሃም አግብቶ ብቻ ቁርስ አይበሉም እንበለዋለን እያሉ ነው እንግዲህ ጋይስ። ቁርስ የሚበሉ ራሱ አይመስለኝም። እስቲ እናያለን። ቶትንሃምን ልደግፍ ሁሉ እያሰብኩ ነው። እንደው በዚህ በጣም አዝናኝ የሆነ ቦታ ቡድ ላይ ተደጋፊ ቶትንሃም ቲም አይደለም እኮ በስመ አብ አሞሪ ይላል አውሬው። ኦናናን ብቻ አሳዩን። ኦናናን የብዳ ቶትንሃም ይብዳ። አይ ስዌር ቱ ጋድ ይሻለናል። ኦናና አውሬው አሁን ኦናና እዚህ ሜዳ ላይ መጫወት አለበት። ኢትዮጵያ ፕሪሚየር ሊግ መጫወት የለበትም። ዝምታው ሰፍኗል። ፈርስት ሃፍ አልቋል። አይ አውሬው ኦናና እንግዲህ አውሬው ኦናና በጣም ደስ የሚል ነገር አድርጓል። ምን ትያለሽ? 5 ወር ነው የተሰጠው። ማንቸስተር ዊ 5 ወር አልሽው። እስቲ አቅምሽን ነው በስንት ነው? 1000 ብር ስንት ነው ያለው 4000 ብር ወይ በመቶ 10 ጊዜ ያወጣው ታክሲ ቆርጥባል። ይሄንን እንኳን አታውቅም ሳምንት። አይ አይዞሽ አራዳ ልጅ። እንግዲህ ጋይ ዝምታ ሰፍኗል። ወይ ደስ ሲል እንዲህ ዝም ሲል ቤቱ በቃ ተረጋጋ። ይኩንያት እንግዲህ ሊሞት መስሎታል። በቃ የሚሞት ነው የመሰለው። ሊዘል ነው ከዚህ ላይ ጃፓን በሲክስ ያዙለት ኮሪያ ብላችሁ። አንድ ደቂቃ ነው የቀረው። 1 ደቂቃ ከ30 ሰከንድ። እስቲ 1 ደቂቃ ያው 1 ደቂቃ ነው የቀራችሁ። ዳል 17ኛ እንግዲህ ጋይስ በሰላም ወደ ቤት መግባቴ በፈጣሪ ቸርነት ነው። እዚህ አባቴ ብቻዬን ጨፍሬ እንዴት በአይነ ቁራኛ እየታየው እንዳደውን የማውቀው ጋይስ ተሰብስቡ እየወጣ ነው። ሀገሪቷ እንዴት እንደተረጋጋች ተረጋጋ። እንደው ሀገሪቷ አሽቃባጮች ነን። እሰይ አውይ እንደው እንጣቸው ድረስ ነው የሰጣቸው። አይ ኦናና እንዲህ ጉድ ሰራው ደጋፊ። እንዲህ ጋይስ ደብሮ ነው እንዴት አይደብረው? እንዴት ኧረ ኳስም እንዴት ይረሳል? እንዴት አይ የሚረሳ አይነት አይደለም። እንግዲህ ጋይስ የቶትናም ዋንጫ ከፍ ሲያደርግ አላይም። ምን አገባኝ? የቶትናም ደጋፊ ነበርኩኝ አልነበርኩኝም ማለት አልነበርኩኝም። የቶትናም ግን አገባኝ። ሁለቱንም እንደው ሴንስ አይሰጡኝም። ግን ዩናይትድ ቢበላ ይሻለኝ ነበር እኔ ፐርሰናሊ ማለት ነው። እና የአራዳ ልጆች ጌሙ እንደዚህ ነበር። የሰደብ መዓት እንዴት በተአምር እንደወጣ አላውቅም። የዩናይትድ ደጋፊ የኳስ እውቀት የለውም ነው የምላችሁ። በቃ እንግዲህ ጋይስ ይመቻችሁላችሁ። ሰላም ሁሉልኝ። ሰብስክራይብ፣ ላይክ፣ ሼር እያደረገን እንግዲህ ይመቻችሁ ጋይስ።